የሆነ ነገር እንደሚይዘው እንደዚህ ዘርጋ እንደዘረጋ የእግዚአብሔር ሰው ብልልኝ። ስለኔ ምንድነው የምታውበል? እንደዘረጋ ይስማልኝ። እግዚአብሔር ሰውን በሚፈልግበት ዘመን፣ እግዚአብሔር ትውልድ በሚፈልግበት ዘመን፣ እግዚአብሔር ሕዝብ በሚፈልግበት ዘመን በኢየሱስ ስም አንቺን ያስነሳል። የሱ ነገር የሷ ነገር እየተባለ የተረሱ ሰዎች ለምድር መፍትሄ እየሆኑ ይነሳሉ። በኢየሱስ ስም ከዚህ ቀን ጀምሮ እግዚአብሔር ትውልድ በሚፈልግበት ጊዜ፣ እግዚአብሔር የሚያሳርፍ በሚፈልግበት ጊዜ ከቤት ሰው ይነሳል፣ ከዘሪ ትውልድ ይነሳል። ዘንድሮ መልእክት አለኝ። የጠየቃችሁትን እግዚአብሔር ይሰማል። የለመናችሁትን እግዚአብሔር ይሰማል። ለሰው ያልነገራችሁትን፣ ሰው ያልሰማሁን፣ ጓደኛ ያላወቀውን፣ እናት አባት ያላወቀውን፣ ብቻችሁን እየሄዳችሁ ያወራችሁትን እኔ እንደዚህ ነኝ ተነቅፌዋለሁ ተንቄያለሁ ያላችሁ ሰዎች ስሙኝ። እግዚአብሔር እንደዚህ ብሎኛል። ቃላቸው ይሰማል። እግዚአብሔር እንደዚህ ብሎኛል። ዛሬ በልዩነት ቃላቸውን እቀባለሁ፣ ንግግራቸውን እቀባለሁ። በቤተሰቦች ውስጥ አንቺ አውሪ ትባላለሽ። በቤተሰቦች ውስጥ ተናገር ትባላለህ። ድምጽ ይሰማል። እየተነበይኩ ያለሁት ድምጽ ይሰማል። ሃሌሉያ። አጠገቤ ያለውን ያዝና ድምጽ ይሰማል በሉ። የመኑኤል ድምጽ የሰማው አይደለም፣ ሳምበዲ አይደለም። የመኑኤል ድምጽ ሴቲቱ መካነች ወንድ ልጅ ትወልጃለሽ ብሎ ከተነበየ በኋላ መኑኤል እግዚአብሔር ፊት ሆነ። እባክህን የምናደርገውን እናውቅ ዘንድ ወደ ሴትዮ የመጣው መልአክ ተመልሶ ይምጣለ። እግዚአብሔርም የለመነውን ሰማ ይላል። ጄዲያ ባዲያ ጎሶ ፖሪዲጋ ስሙኝ። ከአንድ ጀምራችሁ ስታነቡ ለመኑኤል የተገለጠው ሰው ሳይሆን መልአክ ነው። መልአኩ ደግሞ የተገለጠው እስራኤላውያን 40 ዓመት ሙሉ በፍልስጤማውያን እጅ ወድቆ የሚያድን ትውልድ እየተወለደ ባለበት ዘመን ነው። አንድ በረከት ልባርክ። እግዚአብሔር ሰውን በሚፈልግበት ዘመን አንተን ያግኝ። ውይ ሰፓሪያ ዶባያ አንድ ሰው ብድግ ብሎ ዝም ብሎ አሜን ይባል። ውይ ቁጭ በሉ። ሃሌሉያ። የሚገርም ነው። እግዚአብሔር 40 ዓመት ሙሉ ፍልስጤማውያን እስራኤላውያንን እየመታ የሚዘሩትን ዘር እየበተናቸው እየመጡ እያስጨነቀ እስራኤላውያን እየተጨቆኑ ባሉበት ወደ አንድ መካን መጣ። አያቦዲያ በከተማይቱ ላይ ስሟ ጠፍቷል። ማትረባ የማትወልድ እቺ ትዳሯ ምንም ፍሬ የሌለ እቺ የሆነ ነገር እየተባለች መልአኩ መጣና አለ አንቺ እስራኤላውያንን የሚያሳርፍ ካንቺ ይወለዳል። ዘንድሮ ለአንድ መልእክተኛ ልተንብይ። ኤሊ መዳኒ ካንተ አልፎ ዓለምን የሚያሳርፍ ነገር በቤት ይወለዳል። ጩና ዘራፍ በሉ፣ ዘራፍ በሉ። የኔ አማዮ ልተንብይ። እግዚአብሔር ሰውን በሚፈልግበት ዘመን፣ እግዚአብሔር ትውልድ በሚፈልግበት ዘመን፣ እግዚአብሔር ሕዝብ በሚፈልግበት ዘመን በኢየሱስ ስም አንቺን ያስነሳል፣ አንተን ያስነሳል። ውይ አጠገቤ ያለውን ያዝነ ይበሉት። ልተንብይ። እግዚአብሔር አምላክ ይልህ አንድ ለዘመናት በፊት የቆመውን ታፔላ ይሰብራል። ሁለት የሱ ነገር የሷ ነገር እየተባለ የተረሱ ሰዎች ለምድር መፍትሄ እየሆኑ ይነሳሉ። ይህን ያማንዲ ያማዮ ውዛሃቲያ ፖሪያ ረካታን ያማንዶ ጀሊያ ያቦ መልእክት አለኝ። በኢየሱስም ከዚህ ቀን ጀምሮ እግዚአብሔር ትውልድ በሚፈልግበት ጊዜ፣ እግዚአብሔር የሚያሳርፍ በሚፈልግበት ጊዜ ከቤት ሰው ይነሳል፣ ከዘሪ ትውልድ ይነሳል። ሃሌሉያ። አጠገብ ያለውን ያዝና ስማኝ በሉት። እግዚአብሔር በአንተ ላይ
የጀመረውን ፕሮግራም ሊያደርግህ ቃልን ይሰማል። ዘንድሮ መልእክት አለኝ። የጠየቃችሁትን እግዚአብሔር ይሰማል። የለመናችሁትን እግዚአብሔር ይሰማል። ለሰው ያልነገራችሁትን፣ ሰው ያልሰማውን፣ ጓደኛ ያላወቀውን፣ እናት አባት ያላወቀውን፣ ብቻችሁን እየሄዳችሁ ያወራችሁትን እኔ እንደዚህ ነኝ ተነቅፌዋለሁ ተንቄያለሁ ያላችሁ ሰዎች ስሙኝ። እግዚአብሔር እንደዚህ ብሎኛል። ቃላቸው ይሰማል። ድምፃቸው ይሰማል። አንድ ሰው ዘሎ ጮህ አሜን። ውራኒያሞ አጠገብ ያለውን ያዝና ድምፅ ይሰማል በሉ። ንገሩት፣ ቃል ይሰማል በሉ። ጸልያችሁ 2 ዓመት ተዘጋው። እስከ ዛሬ ድረስ በቃ ሰው ሲያውቃችሁ ሌላ የተቀበላችሁ፣ ሰዎች ሲያውቃችሁ ሌላ ነቀፌታ ተቀበላችሁ። እግዚአብሔር አምላክ 19 ሰዎችን እንደዚህ ብሎኛል። ከተነቀፉበት መንደር በድምፅ ያወጣለሁ። ከተናቁበት መንደር በድምፅ ያወጣለሁ። ከዚህ ቃል በኋላ እግዚአብሔር አምላክ በቤት ለዓለም መድኃኒት የሚሆን ነገር ያደርጋል። ጩና ድምፅ ይሰማል በሉ። ድግምኖ ድምፅ ይሰማል በሉ። ቃሌ ይሰማል። ስሙኝ፣ ዛሬ መልእክት አለኝ። አሜን ነው ወይ? መልእክት አለኝ። አንዳንድ የተናቁ ሰዎች፣ የተናቁ ሴት ልጆች፣ የተናቁ ወንድ ልጆች እግዚአብሔር እንደዚህ ብሎኛል። ዛሬ በልዩነት ቃላቸውን እቀባለሁ፣ ንግግራቸውን እቀባለሁ። በቤተሰቦች ውስጥ አንቺ አውሪ ትባላለሽ። በቤተሰቦች ውስጥ ተናገር ትባላለሽ። ውይ አጠገብ ያለውን ያዝና ቃሌ ከበደ፣ ንግግሬ ከበደ፣ ከዛሬ ጀምሮ ድምፄ በሉ ይከብዳል። ወደፊት እንደዚህ ዘርጉ። እንደዚህ ወደፊት እንደዚህ የሆነ ነገር መድረክ ላይ ሊውጣ የሆነ ነገር እንደሚይዝ ሰው እንደዚህ ዘርጋ። እንደዘረጋ የእግዚአብሔር ሰው ልልኝ ስለ እኔ ምንድን ነው የምታየው? በል እንደዘረጋ ይስማልኝ። በ18 ሴቶችና በ19 ወንዶች እጅ ላይ እንደ ብርቱካን አይነት ነገር የደረቀው ከእጃቸው እየመታ እግዚአብሔር አምላክ ከሰማይ ደግሞ የበሰለውን የታሸገውን ነገር ለ50 ሰው እየሰጠ ያለው እግዚአብሔር እንደዚህ ብሎኛል። ከዚህ ቀን ጀምሮ ልጆቼን በፍሬ እቀባለሁ። ማንነት ከዘመን ተሰበረ። ጭንጋፋ ከዘመን ተሰበረ። ባዶነት ከዘመን ተሰበረ። ጩና ተሰበረ በሉ። እስከ ዛሬ ተንቆ ተገፍቶ የተቀመጡ ከዚህ ቀን ጀምሮ ግን ይለኛል የጌታ መንፈስ ስማቸውን በአደባባይ ያወጣለሁ። ንግግራቸውን በአደባባይ ያወጣለሁ። ይሁንብህ ውሰድ በሉ። አጠገብ ያለውን ያዝና ንግግሬ በጣም ከብዷል በሉት። ስለዚህ በሉት በቤቴ ላይ መሃንነት፣ ጭንጋፋ፣ ማጣት፣ ድህነት በቃ 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 በቃ። መልእክት አለኝ። አንዳንድ ሴቶችና ወንዶች ከዚህ ቃል በኋላ እግዚአብሔር አይደለም የነሱ የዘራቸውን እርግማን የሚሰብር የበረከት ደጅ በሕይወታቸው ይከፈታል። በኢየሱስ ስም ይሁንብህ።